ሲቪል ሰርቪስ ላይ ባጭሩ ብመጣለህ አማራ ብሔር 40% ነው ድሬዳዋ ላይ ሲቪል ሰርቪስ ኦሮሞ ስትመጣ 37 ነው በቂ ነው ቆጠራ ላይ ኦያ እሱ ሰራተኛ ነው ማለት ስትመጣ ደግሞ ሌላው ሶማሌ ጋር ብትመጣ ዝቅተኛ ነው ወደ 15% 20% አይሞላም እነዚህን ሁሉ ያማከልክ ስትመጣ አብዛኛው ደግሞ የ40-40-20 ባለቤት ነኝ ብሎ የሚጋፈጠው ሳይሆን ፋክቱ ይሄ አይደለም ለምንድን ነው ሰምን እኔ እኮ አይደለም ያው ዳታውን እኮ እየሰራ ያለውን ሄዶ ማየት ይቻላል እስቲ ያጣሩት ሰው በራሱ ያፍራል እኔ እኮ ይሄ ሚጥሉልን ለምን እንደሆነ ታውቃለህ ሌላ ሰው እንዲነሳሳ ይፈልጋል አይነሳም ወንድሞቻችን ነው አብረን እየሰራን ነው ይሄ ደግሞ ድሬዳዋ ምንም አያሸማቅቃትም እነሱ የፈለጉት ሌባ መሪ ቢሆን እነሱን ለምላለሁ ለየትኛው ነው መሬት እሰጣለሁ ብዬ ብለው ምን ስለሆነ ነው መሬት የምሰጠው መሬቱ የከድር ነው እኔ እኮ ወንድሜ ቤተሰቦቼን ሄዶ እኮ ማየት ይችላል ወንድሜ እኮ ፎርስ ነው የሚያጥበው መንገድ ላይ ቆሞ እናቴ እኮ የቀበሌ ቤት ውስጥ እኮ ነው የምትኖረው ወንድሞቼ እንደዛ ነው እሺ ኦሬዲ ምንድነው ከወንድሜና ከቤተሰቤ በላይ የሚቀርበኛል እና ያውቃሉ የኔን አቋም ያውቃሉ የድሬዳዋ ህዝብ ምወዳቸው የሰጡኝን ኃላፊነት በአግባቡ ብልጽግና አምኖ የሰጠኝን ስልጣን ያለ ምንም መሸራረፍ ያለ ምንም አቋም ሰርቼ ነው ማስረክበው ያውቁኛል አንድ ሰው የኔን ቤት አይመጣም አንድ ሰው ከድር ይዘንጣል እንደ አክተር ነው ኦሬዲ ወንድሜ ከዱሮም ጀምሮ ዘናጭ ነኝ ከስራዬ ጋር ምንም ማይገናኝ የህዝብ ተወካይ ነኝ ህዝቤን መወከል ስላለብኝ ቆሽሼ ህዝቤን አላቆሽሽም እኔ የህዝብ ብራንድ ስለሆንኩኝ በቃ ድሬዳዋን ነው ማሳየው ይሄን ያህል ባለባበስ የሚቸገር አክቲቪስት ጋር ከመጣ ምን ብለ ትሰራለህ ስለሌላው ምን አገባል እና በዊልቸር ልሂድ እኔ መሪ ነኝ መሪ ማለት ግንበኛ ማለት ነው በግልጽ በሚገባን ቋንቋ ለሌሎችም ባልተማሩትም ማህበር ሌሎችም እንዲገባቸው የምፈልገው ግንበኛ ማለት ነው ግንበኛ ሲለስም ብሎኬት ይወርድበታል አዋራ ይወርድበታል ቀለሙ ይወርድበታል ይቆሽሻል አይደለ ግን ሲወጣ ምን ያደርጋል ልብሱን አስቀምጦ አጥቦ ዘንጦ ይወጣል ስለዚህ እኔ ወንድሜ አልሰደብም ካልኩኝ ለምን ያሙኛል ካልኩኝ ስልጣንን ለቅቄ ወደ ቤተ ክርስቲያን ወይ ወደ መስጊድ መግባት አለብኝ እንጂ ዛሬ እኮ አንድ ነገር ባልሰራ ለውጥ ባላመጣ የሚሰድበኝ ሰው ይኖራል እኔን አይደለም እየሰደቡ ያሉት አሁንም እኔ